አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ስራ እንዴት ነው? ሁሉ ሰላም፣ ሁሉ መልካም ነው? ከኔ ጋር አልሐምዱሊላህ ሁሉ ሰላም፣ ሁሉ መልካም ነው። ኢንሻአላህ በያላችሁበት የአላህ እዝነት የአላህ ረህመት አይለያችሁ። ኢንሻአላህ ሁላችሁም በዱዓ በርቱ ማለት ነው። ኢንሻአላህ ወደ እናንተ ይጠቅማል ብዬ ያሰብኩትን ነገር ይዤላችሁ መጥቻለሁኝ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮውን ስትጀምሩ በላይክ ጀምሩ ኢንሻአላህ እና አበረታቱኝ እላችኋለሁ ውዶቼ። ኢንሻአላህ ወደ እናንተ ይጠቅማል ብዬ ይዤ የመጣሁት ነገር ዛሬ ምንድን ነው? አንዲት ሀበሻ ነበረችና ሙስሊም አይደለችም፣ ግን ሙስሊም ነኝ ብላ ነው ለአሰሪዎቿ የነገረችው የምትሰራው ማለት ነው። እና ስገጂ ስትባል ክፍሏ ገብታ ቆይታ ትወጣለች። ጾሚ ስትባል ጾም ያለው ትላለች። እነሱ ግን እየተከታተሏት ነው ማለት ነው። ዛሬ ቴክኖሎጂው ረቋል። እንደዚህ በውሸት በቀላሉ የሚታለፍ ነገር የለም ማለት ነው። ሁሉንም ነገር እያንዳንዷ ይከታተሉናል። እኔ ዛሬ ከአስር አንድ ነው እንጂ እንደው ካሜራ የሌለበት ቤት የለም ብዬ አላስብም። ምክንያቱም አሁን ቴክኖሎጂው ረቋል። እኛ የምናየው በትልቅ በአይን ጎላ ባለ ነገር የሚታይ ምናምን ነው፣ ግን የድብቅም አለ። የድብቅም ካሜራ አለ፣ በብዙ አይነት አለ። አሳይን ካላችሁኝም ኢንሻአላህ በቀጣይ ቪዲዮ እሰራላችኋለሁኝ። የእስክርቢቶ የሚመስል አለ፣ አምፖል የሚመስል አለ፣ ጅፓስ የሚመስል ትንሾቹ ስፒከሮች የሚመስል አለ። በብዙ አይነት ስላለ ይጠቀሙታል ማለት ነው እነሱ። እና ይቺ እህታችን እንደዚህ እያለች ቀጥላለች እና ጾም ስትባል ምግቧን ትበላለች። እነሱ ሲወጡላት ወይም ሲተኙ ትበላለች እና ይከታተሏታል። እንደዚህ የምታደርጉ ብዙ እህቶች አላችሁ፣ ግን ይሄ ትክክል አይደለም። ከመጣችሁም በኋላ ሆነ ገና ሀገር ስትመዘገቡም ሆነ ወደዚህ ለመምጣት ስታስቡ ሃይማኖታችሁን እውነተኛውን መናገር አለባችሁ። ዛሬ እኮ አልሐምዱሊላህ ሁሉም ቦታ እንደ በፊቱ አይደለም። ሙስሊም ያልሆነ አይሄድም ምናምን፣ እሱ ቀርቷል። በድሮ ደግሞ ሙስሊም ነኝ ብላችሁ ፓስፖርታችሁን በሙስሊም ስም አሰረታችሁ ምናምን የመጣችሁ ልትኖሩ ትችላላችሁ። ግን በዛ ሰዓት እንደዚህ ስለነበረ ስሜን ቀይሬን ያወጣሁትኝ ብላችሁ እውነቱን በቃ ሃይማኖታችሁን መናገር አለባችሁ። ምክንያቱም ራሳችሁን አደጋ ላይ እየጣላችሁ ነው ያላችሁ። አረቦች ደግሞ አንዴ ከዋሻችሁ አይደለም ሃይማኖትን የሚያክል ትልቅ ነገር ዋሽታችሁ፣ ትንሽ ነገር ዋሽታችሁ ካገኙ እንኳን ሁሌ እንደዋሻችሁ ነው የሚያስቡት። ሁሌ ውሸታም ነው የሚያደርጓችሁ ማለት ነው። ስለዚህ እውነቱን ተናገሩ። የሀገሬ ሰው ምን ይላል? እውነቱን ተናግሮ መሸበት ማደር ይላል ማለት ነው። እና እውነቱን ተናገሩ። በውሸት እኔ ዋሽታችሁ ቀጥሉ ብዬ አላበረታታም። ራሳችሁን አደጋ ላይ አትጣሉ ማለት ነው ኢንሻአላህ። እና በያላችሁበት አላህ ይጠብቃችሁ። አላህ ደግሞ ስደትን በቃ ብሎ ሀገራችን ቤተሰቦቻችን ጋራ የምንኖር አላህ ያድርገን። ስደትን በቃ ይበለን። ክርስቲያን ወገኖችም ጸሎት አድርጉ፣ ሙስሊሞቹም ዱዓ አድርጉ። ዱዓ እናድርግ፣ በዱዓ በርቱ። በተረፈ ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እላቸዋለሁ። ኮሜንት ላይም አስተያየት ጻፉልኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።